አሰላሙ አለይኩም ዛሬ ይዤላችሁ የመጣሁት የቀረፋ ዳቦ አሰራር ነው። ውድ ጓደኞቼ ለቤቴ አዲስ የሆናችሁት ሰብስክራይብ በማድረግ ቤታችንን ተቀላቀሉ። ነባር የሆናችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዶቼ። የቀረፋ ዳቦ አሰራሩን ሁሉም ግብአት እዚህ ጋር አቀራርቤ ያለሁኝ ሁሉም በደንብ ይታያል ብዬ ተስፋ አደርጋለሁኝ ኢንሻአላህ። ዱቄታችን በምንፈልገው መጠን እናዘጋጃለን። ቫኒላ ጨምሬበታለሁኝ። ከዛ በኋላ እዚህ ጋር እንቁላል አዘጋጅቼ ያለሁኝ፣ ቤኪንግ ፓውደር፣ እርሾ፣ በአጠቃላይ ያው ሊጥ ስናቦካ ኖርማል ነው። ያው የቀረፋ ዳቦ ማለት ቀረፋ ነው የምናደርግበት። ከላይ ደግሞ ሌላ ሶስ እንጨምርበታለን እንጂ ልክ እንደ ዳቦ ነው የምናቦካው ማለት ነው። ያው አንድ እንቁላል አድርጌበታለሁኝ። ሁሉም ነገር እንደዚህ አንድ ላይ ከጨማመርን በኋላ እናቦካዋለን ማለት ነው። ውድ ቤተሰቦቼ ቤኪንግ ፓውደር ግዴታ መጨመር አለብን የቀረፋ ዳቦ ስንሰራ ማለት ነው። ሁሉንም ግብአት አንድ ላይ ካደረኩት በኋላ አቦካዋለሁኝ። እንደዚህ አኩቼ ቁጭ አድርጋዋለሁ ለተወሰነ ደቂቃ ማለት ነው። ከዛ በኋላ ኩፍ ብሎልናል። በዚህ መልኩ ኩፍ ብለዋል። እናዘጋጀዋለን። ሰፋ አድርጌ ዳምጨዋለሁኝ። እዚህ ጋር ቡኒ ስኳር ነው። ቡኒ ስኳርና የገበታ ቅቤ ነው። ምንድነው ይቅርታ፣ የገበታ ቅቤ ነው የተጠቀምኩት። ከዛ በኋላ ቀብቼ በዚህ መልኩ አዘጋጅቼ ቆርጬዋለሁ ማለት ነው። በክር ነው የቆረጥኩት እንዲስተካከልልኝ። እንደዚህ ከቆራረጥ ነው ካዘጋጀ ነው በኋላ ኦቨን ውስጥ ነው የምናደርገው። እሱ እስኪደርስልን ድረስ ሶስ እናዘጋጃለን። ይሄ ሀሊብ ነስተላ የሚሉትና ጂቢን ኪሪ ወተት አንድ ላይ በመፍጫ እንፈጨዋለን ማለት ነው። ሀሊብ ነስተላ አንዳንዶቹ ደግሞ ስሙ ይለያል። አረቦች ቤት ሀሊብ ሀሊ ይሉታል፣ ማለትም ጣፋጭ ሀሊብ ለማለት ነው። እኔ ቤት ግን ሀሊብ ነስተላ ነው የሚባለው ማለት ነው። አንድ ላይ እንደዚህ አድርገን እንፈጨዋለን ማለት ነው። ምክንያቱም ኦቨን ውስጥ የጨመነው ዳቦአችን ሲወጣ ከላይ የሚገባው ይሆናል። እስከ መጨረሻ አብራችን ሆኖ ውድ ቤተሰቦቼ ፈጭተን በዚህ መልኩ አዘጋጅተነዋል። ያው ሲፈጭ ድምፁ ምናምን እንዳይገባ ድምፁ ሳይለት አድርጌዋለሁኝ። ዳቦአችን ኦቨን ውስጥ ነው እየደረሰልን ነው ማለት ነው። ዳቦአችን ከደረሰ በኋላ ነው ይሄንን የምንቀባው። ይሄው ዳቦአችን በዚህ መልኩ አምሮ ወጥተዋል። ያዘጋጀነው ሶስ ነው ከላይ የምንቀባው ማለት ነው። ማሻአላ በጣም ያምራል። ሁሉም አዳርሰን ሁሉም ቦታ ነው እንደዚህ የምናዳርሰው ማለት ነው። ያው ትንሽ ጣፋጭነት እንዲኖረው ነው። አለማረግም ይቻላል እንደ ሰው ምርጫ ነው። በዚህ መልኩ ቀብተነዋል። የቀረፋ ዳቦአችን ይህን ይመስላል። ሁላችሁም ሞክሩት። ስለምታበረታቱኝ ከልብ አመሰግናለሁኝ። ሁላችሁም ባላችሁበት ሰላማችሁ ያብዛልኝ። ጀዛኩሙላህ ኸይር። ውድ ጓደኞቼ ባላችሁበት አላህ ይጠብቃችሁ።